የመጀመሪያው ሰማይ ተከፈተላቸው። የመጀመሪያው ሰማይ ሲከፈት ነብዩላህ አደምን ያገኛሉ። የመጀመሪያው የሰው ልጅ አላህ Subhanahu Wa Ta'ala ሩህም እንትን ካለበት ምንድነው የሚባለው ከፈጠረው በኋላ አደም አለይሂ ሰላምን መላእክቶችን ሁሉ ስገዱ ያሉላቸውን ነብይ የመጀመሪያውን አባታችንን ያገኛሉ ማለት ነው። ነብዩላህ አደም ያውቁ የለ ሁሉም ነብያት የረሱል አለይሂ ሰላቱ ሰላምን ሩህ ያውቃሉ። የረሱል አለይሂ ሰላቱ ሰላምን መቃም ያውቃሉና መርሐበን ቢኢብን ሳሊህ ወነብዩ ሳሊህ ይሉታል ማለት ነው። የመርሐበን ብለው መርሐባ ብለው አቀባበል ያደርጉላቸዋል። ከዛ የመጀመሪያው ሰማይ ላይ እሳቸውን ካገኙ በኋላ ሁለተኛው ሰማይ ላይ ያው ሁሉም ሰማይ ጠባቂ ያለውና ሰማይ ጠባቂውን ይጠይቃሉ። ረሱል ማን ነው እንግዳው ሲባሉ ረሱል አለይሂ ሰላቱ ሰላም እንደሆኑ ጅብሪል ይናገራሉ። ከዛ ይከፈትላቸዋል። እስከ ሰባተኛው ድረስ እንደዛ ነው የሚሄደውና ሁለተኛው ሰማይ ላይ ሲደርሱ ነብዩላህ ኢሳን ያገኛሉ። ነብዩላህ ኢሳና ያህያን ያገኟቸዋል። እነሱም አሁንም መርሐባ ብለው ይቀበሏቸዋል፣ አቀባበል ያደርጉላቸዋል። ከዛ በኋላ ሶስተኛው ሰማይ ላይ ይሄዳሉ። ሶስተኛው ሰማይም እንደዚሁ ይከፈትላቸዋል። ሲደርሱ ነብዩላህ ዩሱፍን ያገኟቸዋል። ነብዩላህ ዩሱፍን አይተው የዛኔ ነው የነብዩላህ ዩሱፍ መልክ የዓለም ግማሽ ያክላል ብለው ረሱል አለይሂ ሰላቱ ሰላም የመሰከሩላቸው ነብይ ማለት ነውና ከዛ በኋላ ወደ አራተኛው ሰማይ ይሄዳሉ። አራተኛው ሰማይ ሲከፈት ነብዩላህ ኢድሪስን ያገኟቸዋል። እሳቸውም አቀባበል ያደርጉላቸዋል። ከዛ አምስተኛው ላይ ሲደርሱ ነብዩላህ ሃሩንን ያገኟቸዋል። የነብዩላህ ሙሳን ወንድም ማለት ነው። እሳቸው ተመሳሳይ አቀባበል ካደረጉላቸው በኋላ ስድስተኛው ሰማይ ላይ ነብዩላህ ሙሳን ያገኟቸዋል። ነብዩላህ ሙሳ እንደምታውቁት ከረሱል አለይሂ ሰላቱ ሰላም በኋላ በኋላ ከፍተኛ ኡማ ያላቸው ነብይ ናቸውና እሳቸውን ያገኟቸዋል። እሳቸው አቀባበል ካደረጉላቸው በኋላ ሰባተኛው ሰማይ ላይ ነብዩላህ ኢብራሂም አባታችን ነብዩላህ ኢብራሂምን ያገኛቸዋል። ሲያገኟቸው በይተል ማዕሙር የሚባል እንደ ካዕባ የሚጠወፍ በመላእክቶች የሚጠወፍ ቦታ ላይ ቁጭ ብለው ነበረ ነብዩላህ ኢብራሂምን ያገኙትና ረሱል አለይሂ ሰላቱ ሰላም ከሁሉም ነብያቶች እኔን የሚመስሉት ነብይ እሳቸው ናቸው ብለው የመሰከሩበት ትዕይንት እናገኛለን። ረሱል አለይሂ ሰላቱ ሰላም እንግዲህ በዚህ ተአምራዊ ጉዞ ብዙ ነገር ተመልክተዋል። የጀሃነም በር ጠባቂ የሆነውን መልአክ አግኝተዋል። ብዙ ነገሮችን ተመልክተዋል። ያላዩት ነገር የለም። ነገር ግን በጣም የምወደው ይሄ ተርቲብ ከመጀመሪያው ሰማይ እስከ ሰባተኛው ሰማይ ያለውን ብዙ ዑለሞች በብዙ መንገድ ኢንተርፕሬት ያደርጉታል ወይም ይፈስሩታል። ብዙ መልእክት ስላለው ማለት ነው። እኔ ግን በጣም የምወደው ነገር ረሱል አለይሂ ሰላቱ ሰላም ይህንን ጉዞ ካደረጉ በኋላ ልባቸው እንደጠነከረው ሁሉ መጀመሪያ ላይ ተጎርተው ይህንን የኢማን ጉዞ እንደ ሽልማት እንደተሰጣቸው ሁሉ እነዚህ ጉዞዎች ላይ ከዚህ በኋላ ለሚገጥማቸው ነገር ሁሉ ቢሻራ ነው። ከዚህ በኋላ ለሚገጥማቸው እያንዳንዱ የህይወት እንቅስቃሴ መጠናከሪያ ነው ይላሉ። የመጀመሪያው ነብዩላህ አደምን አገኙ። ነብዩላህ አደም ከጀነት እንደተባረሩት ተባረዋል አይደል? በስህተትም ቢሆን ከጀነት ተባረው ወደ ምድር ወርደዋል። ስለዚህ መባረራቸው አሁን መካ ላይ ወደ ሌላ ሀገር እንዲባረሩ እንትን ቢባሉ ችግር የለውም የሚለውን እንዲመለከቱ ነው ይላል። ሁለተኛ ሰማይ ላይ ነብዩላህ ኢሳና ያህያን አገኙ። እነሱም እነዚህ ነብዩላህ ኢሳም በህዝባቸው የራሳቸው ህዝብ እንደተባረሩ እንደተወገሩ እናውቃለን። እሱንም ለማመልከት ነው ይላሉ። ሶስተኛው ሰማይ ላይ ነብዩላህ ዩሱፍን ያገኟቸዋል። ነብዩላህ ዩሱፍ በገዛ ወንድሞቻቸው ህዝብ ብቻ አይደለም በገዛ ወንድሞቻቸው የመገደል ሙከራ ተደርጎባቸው ከዛ በኋላ ግብጽ ላይ የቤተ መንግስቱ ዋና ሰው እስከመሆን ድረስ ደርሰዋል። ስለዚህ በኋላ ላይ ግን ወንድሞቻቸው ሲመጡ ምንድነው ያሉት? እኔ ከዚህ በፊት ያደረጋችሁትን ነገር በሙሉ ይቅር ብያለሁ ነው ያሉት አይደል? ሂዱ እናንተ ነፃ ናችሁ እንዳሉት ሁሉ ረሱል አለይሂ ሰላቱ ሰላም በወንድሞቻቸው በገዛ ወንድሞቻቸው ቅርብ ሰዎቻቸው ቢወገሩ ለመገደል ሊሞከሩ ስለሚሞከሩ ከዛ በኋላ ሂጅራ ሊያደርጉ ሲሉ ቢሞከሩም በኋላ ላይ እነዚህን ሰዎች ይቅር እንደሚሉ ለዛም ነው ካዕባ መጨረሻ ላይ ፈትህ መካ ላይ ዩሱፍን ለወንድሞቹ እንዳሏቸው እናንተንም እላችኋለሁ ነው ረሱል አለይሂ ሰላቱ ሰላም ያሉትና እሱን ለማመልከት ነው ይላሉ። ከዛ ደግሞ ነብዩላህ ኢድሪስን አገኙ። ነብዩላህ ኢድሪስ ልክ ረሱል አለይሂ ሰላቱ ሰላም ወረፈዕና ለከ ዚክረክ እንደተባሉት ሁሉ እሳቸው
ወረፋዕና ለከ መካነን አልያ ተብለዋል። መካናቸው አልይ እንደሆነ ከፍ ያለ እንደሆነ ለሳቸውም ተናግረዋል ይላሉ። ከዛ በኋላ ደግሞ ነብዩላህ ሃሩንን ያገኛሉ። ነብዩላህ ሃሩንና ሙሳ ደግሞ ወንድማማቾች ናቸው። ብትባረሩ ከሀገር ብትወጡ ምን ብትሉ መዲና ላይ የሚገጥሟችሁ ወንድሞች አሏችሁ። ልክ ነብዩላህ ሃሩን ለሙሳ አጋዥ ወንድም እንደሆነ ሁሉ ለእርሱም አጋዥ ወንድም የሚሆኑ ወንድሞችን አዘጋጅልሃለሁ ለማለት ነው ይላሉ። ከዛ በኋላ ነብዩላህ ኢብራሂምን ያገኛሉ። ነብዩላህ ኢብራሂምን ደግሞ ከአባ ላይ ማግኘታቸው ቦታ ላይ ተቀምጠው ማግኘታቸው በኋላ ይሄ ከቢባረሩ ምን ቢሉ መጨረሻ ላይ ቁልፉን ረሱል ልክ ነብዩላህ ኢብራሂም መልእክተኛን ቀስቀስ ብለው ዱዓ እንዳደረጉት ሁሉ የነብዩላህ ኢብራሂም ዱዓ ውጤት እንደሆኑ ምስክር ነው። ከዛ በኋላ ደግሞ ያ ሁሉ መከራ፣ ያ ሁሉ ስቃይ፣ ያ ሁሉ መገፋት፣ ያ ሁሉ ሂጅራ መሰደድ ሁሉ በኋላ ላይ ቁልፉን የሚያገኙት የካዕባን ቁልፍ የሚረከቡት እሳቸው እንደሆነ ምልክት ነው ይላሉ ማለት ነውና እጅግ በጣም የምወደው ስናስበው እንኳን በጣም ደስ የሚል ልብን የሚያሞቅ ኢንተርፕሬቴሽን ይመስለኛል። ብዙ እንትኖች ቢኖሩ ተፍሲሮች ቢኖሩም እና የረሱል ዓለይሂ ሰላቱ ወሰላም ጉዞ ድንቅ ነው። እንቀጥላለን ኢንሻአላህ። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም ተስሊማ ከሲራ